እኔ ክርስትናችን በተለይ ወንጌላውያን አማኞች በእጃችን ላይ ተበላሽቷል ብዬ አስባለሁ። እኔ ብቻ ምለው አይደለም፣ ብዙ ወገኖች ጋራ እንደዚህ ነገሮችን እናወራለን። ወንድሞች ጋራ ጽሁፋቸውን ያለው አካላዊ ውይይት አደርጋለሁ። ክርስትና ተበላሸ፣ ክርስትና የሚባለው ነገር በሙሉ አይሰራም ሳይሆን ወንጌላዊ ክርስትና በተለይ በኢትዮጵያውያን አማኞች ዘንድ በሜን ላይንም ይሁን አዲስ መጥ በሚባሉትም ዘንድ መጽሐፍ ቅዱሳዊ ሽታ የለውም፣ መጽሐፍ ቅዱሳዊ ጠረን የለውም፣ ወይም ታሪካዊ ማስረጃ ታሪካዊ ምስክርነት ያለው አይመስለኝም። ለምንድን ነው እንደዛ የሚለው? በአጭር ሀሳብ ልናገር። ቪዲዮ በጣም ረጅም አይደለም፣ ከታተሉት። ግን ይሄ ቪዲዮ ሁሉ ነገር በሙሉ በማስረጃ ይዘዋል ምናምን ለማለት አይደለም፣ ይጠቁማል። ብዙ ጊዜ ብንሰራቸው ቪዲዮዎች እንደዛ መጠቆም ነው። ለዚህ ምንድነው የሚመለከተውን ሰው ኦዲየንሱን ምጋብዘው ሄዶ ይሄ ነገር እውነት ነው እንዴ እንደዚህ ነው እንዴ ሐሳቡ ግን ይሄ ሐሳብ ብሎ ቁጭ ብሎ ትንሽ ጊዜ እንዲያስብ ለማድረግ ነው። ካሰብን እንተርፋለን ብዬ አስባለሁ። ለምንድን ነው እንደዛ ምለው? ክርስትና የሆነ ዛሬ የሆኑ ሰዎች መጽሐፍ ቅዱስ ገባን የሚሉ ሰዎች ተስማምተው የሚናገሩለት ተስማምተው የሚበይኑለት ህይወት አይደለም። ክርስትና ህይወት እንደዛ አይደለም። ክርስትና መሰረት አለው። ክርስትና ምሳሌ አለው። ክርስቲያናዊ ህዝብም መሰረት አለው። ክርስቲያናዊ ህዝብም ተልእኮ አለው። ክርስቲያናዊ ህዝብም ምሳሌም አለው። በተለይ አዲስ ኪዳን ሰዎች የአዲስ ኪዳን ህዝብ የእግዚአብሔር ህዝብ የሚባለው ይህንን በእግዚአብሔር ቤተክርስቲያን መጽሐፍ ላይ በተደጋጋሚ ተናግሬያለሁ። ቤተክርስቲያንን ልንጠራው የምንችለው አንደኛው የእግዚአብሔር ህዝብ ብለን ነው፣ የጌታ አካል ብለን ነው፣ የመንፈስ ቅዱስ ማደሪያ ብለን የስሉስ አሐዱ አምላክ ውጤት ናት ቤተክርስቲያን። ህዝበ ክርስቲያን ማለት ነው። ቤተክርስቲያንን ከህንፃና ከስፍራ ጋር ምናምን አናያይዝም፣ የሆነ ቦታ ብለን አንልም ማለት ነው። መሰብሰቢያ ያስፈልጋል፣ አዎ። ህንፃ ያስፈልጋል፣ አዎ። እንደ ኢንስቲትዩት መንፈሳዊ የሚሆን በሚታይ በገቨርንመንትም ተጠያቂነትን ለማድረግ ኢንስቲትዩት ሆና ነው ያለችው እና ቤተክርስቲያን ህንፃ ያስፈልጋታል፣ መስሪያ ቦታ ምናምን። ይሄ እንትን ውስጥ አይገባም። ግን መንፈሳዊ ነገሩን ስናስብ ህዝብ ነው መጀመሪያ ቤተክርስቲያን የሚባለው እና ቤተክርስቲያን ይሄ አዲሱ የእግዚአብሔር ህዝብ ምሳሌ የሚያደርገው ህዝብ ምን አይነት ነው? አሁን አንዱ ዛሬ ልናገር የፈለኩት ይሄ ነው። ምሳሌያችን እግዚአብሔርና ህዝቡ የተጣሉበት፣ እግዚአብሔር ህዝቡን ያመሰገነበት፣ እግዚአብሔር ህዝቡን የባረከበት፣ እግዚአብሔር ህዝቡን የቀጣበት ምሳሌ ለኛ ማንን ነው የምንወስደው? ማንን ነው? የአዲስ ኪዳን በታሪክ ውስጥ ያሉትን ቤተክርስቲያን ልናነሳ እንችላለን። ግን መጽሐፍ ቅዱስ ውስጥ ያለውን ህዝብ ምስክርነት ከጠራን የእስራኤልን ህዝብ ነው፣ የኪዳን ህዝብ፣ የቀደመው ኪዳን ህዝብ እሱን ነው። በዛ ኪዳን ያላደረገው በእኛ ኪዳን ያደረገው፣ በተለይ በህዝቡ መካከል ምንም የተለየ ነገር የለም። ግን ይሄኛው ህዝብ በቅዱስ መንፈስ የተቀደሰ በእግዚአብሔር ልጅ መስዋዕትነት በፈሰሰው ደም የታጠበ ህዝብ ነው። ኪዳኑ የተመሰረተው እንደዛ ነው። በእግዚአብሔር ልጅ ሞትና ትንሣኤ የተመሰረተ በመንፈስ ቅዱስ መፍሰስ የተመረቀ ህዝብ ነው ይሄ አዲሱ ህዝብ። ግን ስለ እግዚአብሔር ህዝብነት ስናስብ ምሳሌያችን እስራኤል ነው። ለዛሬው አርጊመንት አንዱ ማነሳው እስራኤል ከእግዚአብሔር ጋር መሄድ ያቃተው፣ እስራኤል ከእግዚአብሔር ጋር የተጋጨበት፣ እስራኤል ከእግዚአብሔር ጋር ሲሄድ ሁለት ምርጫ ነበረውና እርግማን ላይ የወደቀው። ይሄ እኔ የፈጠርኩት አይደለም፣ መጽሐፍ ቅዱስ የሚናገር በምንድን ነው ብለን እናስባለን። በየዕለቱ መስዋዕት ስለማያደርግ ነው? አይ ዶንት ቲንክ ሶ። በተደጋጋሚ ተናግሯል። ይሄ መስዋዕት ምናምን የምትሉት ነገር አንዳንድ ጊዜ በአፍንጫዬ ውስጥ እንደሚገባ ጢስ ሆኗል ይላል። እንዲህ ነው፣ አንድ የሚሰረስር ጢስ ሲገባ ሰው ከበላ ገሩ ከጥፍሩ ምናምን ተንስቶ የሚያስነጥሰው ያስመልሳል፣ ወዲያው ያንን ሪአክት ያደርጋል። እንደዛ ሆናችሁ በእኛ አምልኮ ማለት ለእግዚአብሔር የሚሰዉት ነገር፣ ለእግዚአብሔር የሚያቀርቡት ነገር፣ በቤተ መቅደስ ላሉ ስርዓቶች የሚያደርጉትን ነገር እንደ ዋስትና ይዘዋል እና ወራስ እግዚአብሔር ከህዝቡ የሚፈልገውን ሜይን ዋና ጉዳዮችን
አንተ አያረጉም። እነሱ ግን በእኛ ቋንቋ ያመልካሉ፣ እግዚአብሔርን ያስደስቱታል፣ እግዚአብሔርን በቃ ሁሉ ነገር የሚባለውን ነገር ያደርጋሉ። ግን ደግሞ እግዚአብሔር ከህዝቡ የሚፈልገው ህዝቡ መካከልም እኮ ይኖር ነበር። እግዚአብሔር በማደሪያው ድንኳን፣ በቤተ መቅደስ፣ በክህነት ስርዓት ምናምን ይታወቃል። እግዚአብሔር የሚገኝበት ተብሎ ቤተ መቅደስ ይካሄዳል። ያም ሆነ አሁን በዚህ እንደዚህ ነው የሚያድረው፣ በእኛ እንደዚህ ነው የሚያድረው። ንጽጽር አይደለም፣ እሱን ላነጻጽር አይደለም የመጣሁት። እኔ የፈለግኩት ህዝቡ እንዴት ነው በመካከላቸው ከሚኖረው እግዚአብሔር ጋር ተስማምቶ የሚቆየው? በየጠዋቱ እየመጣ ሸክ እያደረገ በዓመት አንዴ ማስተሰሪያ ምናምን እያደረገ ዕጣንም ዱቄትም እርግብም ምንም ያለው ደግሞ ጠቦትም እያቀረበ እንደዛ ነው። እንደዛማ ብዙ ዘመን ቀጠለ፣ ብዙ ዘመን ቀጠለ እና ግን እግዚአብሔር አይ እኔ በመካከልህ ስኖር እነዚህ ነገሮች ፎስተር ማድረግ አለባቸው፣ ማበብ አለባቸው። እኔ ያንተ አምላክ ብቻ አለው፣ የምድር ሁሉ አምላክ ነኝ። ስለዚህ እነዚህ እኔ በመካከል ከመኖሩ የተነሳ የሚያብቡ ፍሬ የሚያፈሩት ነገሮች ሌሎች ህዝቦችን ይስብልኛል። ተነሺ አብሪ፣ የምስራች የሚናገር ለእስራኤላውያን እንደዚህ ይል ነበር እግዚአብሔር በህዝቡ መታየት ነው። ለተሰበረው ዓለም፣ በጨለማ ላለም፣ ጣዖትን ለሚከተል፣ በኃጢአት ለደቆሰው፣ ውድቀት ለሰበረው፣ ለዛ ለሌላው ዓለም ለህዝብ ሁሉ ይህን ሁሉ የሚያስተካክል አስቀድሞ የፈጠረን በኋላም የተበላሸውን የሚያስተካክል አምላክ በመካከላችን አለ የሚያሰኝ ፍሬ ይፈልጋል በህዝቡ። ከኛ ውጭ ሌላ ህዝብ የለውም። ሞዓብ የራስ ጉዳይ፣ ግብፅ የራስ ጉዳይ፣ አሶር የራስ ጉዳይ፣ ባቢሎን የራስ ጉዳይ የሚል ህዝብ ተፈጠረ እና ይሄ በመካከሉ ያለውን እግዚአብሔር ሁሉ ጊዜ ብራይቭ የሚያደርግ በመስዋዕት ምናምን እንደዚህ ቅዱስ ስርዓቱ ኔጋ ነው፣ ታቦቱ ኔጋ ነው፣ እንትኑ ኔጋ ነው ምናምን ብራይቭ የሚያደርግ ትውልድ ተፈጠረ። እና እንደውም አንድ ጊዜ አንድ አነጋገር አለው ታውቃላችሁ አይደለ? የአስሩ ነገር ለሁለት ተከፈለ እስራኤል። 12 ነገር ነው አይደል? 10ሩ ነገር ወደ ሰሜን ሄደ። ወደ ሰሜን በተገነጠለበት ጊዜ ካደ። በቃ ቤተ መቅደስ በቤተ መቅደስ የሚያድረውን እግዚአብሔር ካደ ማለት ከግብፅ ምድር ከባርነት ቤት ያወጣ እነዚህ ናቸው ብሎ የወርቅ ጥጃ ምናምን እንደዚህ ማምለክ ጀመረ። በቤተልና በዳን አስቀመጡና ጥጃዎች ኢየሩሳሌም መሄድ አያስፈልጋችሁ ቤተ መቅደሱ እግዚአብሔር ብላችሁ እነዚህ ናቸው ያወጡ ብሎ ካደ። እግዚአብሔርም ተወ። ያንን ነቢያት አስነሳ፣ ቅጣት እንደሚመጣ ፍርድ እንደሚመጣበት ተናገረ። ሁለቱ ነገር ደግሞ እዚህ ቤተ መቅደሱ ያለበት አካባቢ ናቸው። ቢንያምና ይሁዳ እዚህ ቤተ መቅደሱ አካባቢ ያሉ ናቸው። እነሱ ከእግዚአብሔር ጋር ነን የሚሉበት ምክንያቱ አንዱ ቤተ መቅደሱ እኛ ጋር አለ፣ መስዋዕት እያደረግን ነው፣ ኦኬ ብናጠፋም ጠዋት ይኸው ሸክ እያደረግንለት ነው። ምንድን ነው የሚፈልገው ከዚህ ሌላ? እዚህው እያደረግን ነው። በነቢዩ ሚክያስ አንዱ የህዝቡን ድምፅ ሲናገር ምን ይዤ ልቅረብ በፊትህ አይደለም የሚለው ህዝቡ፣ ምን ይዤ ልቅረብ በፊትህ? በሺህ ተራራ የሚገኙትን በጎችን ፍየሎችን ነው። ምን ይዤ ልቅረብ? የሆዴን ፍሬ ልስጠው ይላል። የሆድ ፍሬ የሚሰጠው ለሞሎክ ለሚባል አማልክት ነው። እና ምንድን ነው ዋቴልስ ምንድን ነው እየሰጠነውን እያደረግን ነው። አድርጎ የሚለንን ነገር እያደረግን ነው። አድርጎ የሚለውን ነገር ማድረግ ብቻ አይደለም። እግዚአብሔር በመካከል ካለ ፍሬ ይፈልጋል። ያ ፍሬ ነው ሌላውን የሚስበው ለሕያው አምላክ ለእግዚአብሔር። ለዚህ ሚክያስ ነቢዩ ሚክያስ እንትን ይላቸዋል፣ ሰው ሆይ ያንተን መስዋዕት እግዚአብሔር አይፈልግም፣ መስዋዕትህን አይደለም የሚፈልግ፣ የሚበጅህ ነገር ቀድሞ ተናግሯል። መስዋዕት በመካከል መኖሩ ቶሎ እንድትመለስ የተመለሰ ልብ እንዲኖር ከእግዚአብሔር ጋር የሚታረቅ ልብ እንዲኖር አቲቲዩድህ እንዲመለስ ነው እንጂ እግዚአብሔር ከአንተ የሚፈልገውን እኮ ነግሮሃል ይላል። ምሕረትን ታደርግ ዘንድ አይደለ? ፍርድን ትወድ ዘንድ፣ ፍትህን ታደርግ ዘንድ፣ ምሕረትን ታደርግ፣ ፍትህን ከእግዚአብሔር ጋር በትህትና ትራመድ ዘንድ ይላል። ዋው! እግዚአብሔር በመካከልህ ሲኖር የሚፈልጋቸው ነገሮች እነዚህ ናቸው ማለት ነው።
ምሕረት የገነነበት ህዝብ፣ ይቅርታ ያየለበት ህዝብ፣ ይቅር የሚባባል ህዝብ እግዚአብሔርን ከየትኛውም ከበለጸገ በሀብት ከበለጸገ ህዝብ በላይ እግዚአብሔርን ያመላክታል። ለእግዚአብሔር ሌላውን ህዝብ ያጫል። ትህትና የገነነበት ከእግዚአብሔር ጋር በትህትና አይ እንዲህ እያደረግኩ ነው እኔ ድርሻዬን እወጣለሁ እሱም ድርሻውን ይወጣል ብሎ የሆነ በትዕቢት የሚሄድ ሃይማኖታዊ ስርዓቶችን ስላደረግን ምን ያደርጋል ሌላ ህዝብ የለው ከኛ ሌላ ምን ያመጣል ምናምን የምትል ከሆነ ከባድ ነው። ለዛ ነው ቅድም ያልኳችሁን መጠቅለያው ልናገር። ምን ይላል በኤርምያስ አፍ፣ በነቢዩ ኤርምያስ አፍ ካታላይቱ ይሁዳ ይልቅ ቤተ መቅደሱ እኛ ጋር ነው ብሎ መስዋዕት እያደረጉ ነው። ሌላን ነገር አይጠይቀንም። እኛ የሚፈልገው ነገር እያደረግን ነው። ዋቴልስ ከኛ ምናምን ከሚለው ህዝብ ይልቅ ካታላይቱ ይሁዳ ይልቅ ከዳተኛይቱ እስራኤል ጸደቀች። በአንድ ስሙ እሷ ሄዳለች። እግዚአብሔር ዛይር አትልም። በቃ አይ ሌላ ራሳችን ምናምን ብለዋል። ዋው! ይሄ ሐሳብ አሁንም በአዲስ ኪዳን የእግዚአብሔር ህዝብ ነኝ፣ በክርስቶስ ኢየሱስ ሞትና ትንሣኤ ታጥቤያለሁ፣ በክርስቶስ ደም ኃጢአቴ ነስቷል፣ በትንሣኤው ጸድቄያለሁ፣ በመንፈስ ቅዱስ ተጠምቄያለሁ፣ ተቀድሻለሁ፣ እግዚአብሔር ለፈጠረው ለታላቅ ዓላማ ተመርጫለሁ፣ እንደገና ተሰርቻለሁ የሚል ህዝብ፣ እግዚአብሔር ለሚለው ስራ ታጭቻለሁ የሚል ህዝብ ምን ይጠበቅበታል? ከዛኛው ህዝብ ምን እንማራለን? እኔ ለዚህ ነው ክርስትና በእጃችን ላይ በተለይ በወንጌላውያን በኢትዮጵያውያን ዘንድ ወድቋል ምለው። አልወደቀም ብላችሁ በትህትና አስረዱኝ። የምሬን ነው ብላችሁ አልወደቀም ይሄን ምትሉት ነገር የምር እኔ ካላየሁት አይ ካን ኮንፌስ። ግን ይሄው ዝማሪያችን፣ ይሄው ስብከታችን፣ ይሄው ህንፃችን፣ ይሄው ሀብታችን፣ ይሄው ምንነዳው መኪና አታይም? ዝማሬው ስንት ሰው እንደተመለከተው ምትሉኝ ከሆነ የእስራኤል ፍርድ ለምንድን ነው ማይደርስብን? ንገሩ። አይ ተመርጫለሁ፣ ተጽፌያለሁ፣ አልቋል ነው የምትሉኝ? አይ ከባድ ነው፣ እንደዛ ከባድ ነው። እና ርዕስ ያልሆኑትን ነገሮችን አሁን የያዝነው ዋና ርዕስ ያደረግነው ቤተ ክርስቲያን ወይም የእግዚአብሔር ሕዝብ በቀደሙት አባቶች የታሪክ ምስክርነትም ስላለኝ ነው ይህን የምጽፈው ይህንን የምናገረው። ይህ በእግዚአብሔር ቤተክርስቲያን መጽሐፌ ላይ አስቀምጫለሁ። ከቀደሙት አባቶች ሐዋርያዊ አባቶች ከዛ በኋላም ባሉት አባቶች ቤተክርስቲያን ስለ ድሆች ትጨነቃለች። ድሆችን ስለማብላት፣ ስለ ፍትህ ትጨነቃለች። ህዝብ ሲንገላታ ስለዛ ትጨነቃለች። ምክንያቱም የእግዚአብሔርን ስርዓት፣ የእግዚአብሔርን ሰው ወዳድነት፣ የእግዚአብሔርን ሰው ክቡርነት ትምህርት ታሳያለች። በመካከሏ በቤቷ ያሉት በሙሉ በእኩልነት ሲኖሩ፣ በቤቷ ያሉት በሙሉ በምህረት ሲኖሩ፣ በቤቷ ያሉት በሙሉ በመቀባበል ሲኖሩ፣ በቤቷ ያሉ ሁሉ ከኔ እከሌ ይሻላል ብለው ሲኖሩ፣ በቤቷ ያሉ ሁሉ በፍቅር በእግዚአብሔር ፍቅር። ይሄ ፍቅር የሚባለው ዝም ብሎ ሹገር ኮትድ የሆነ ወዳለው ምናምን እንደዚህ ሳይሆን ነፍስን መሰጣጣት አንደኛው ዮሐንስ ላይ ስላለን ነው። የሌለ ነገር እያወሩ አይደለም። ምናልባት ለዚህ ስትራይቭ እናርግ ለማለት ነው። እና ኢፍትሃዊነት በገነነበት በተለይ በእኛ ሀገር ኑሮ እንደዚህ ሰው ማይደረግን ነገር ወደ ማድረግ እየገፋፋው ኑሮ ውድነቱ፣ ጦርነት እዛም እዚህ ምናምንም እያለ ግፍ በጣም ግፍ በጣም እያየለ ቤተ ክርስቲያንም ያንን ግፍ ያንን አይነት ስርዓት እያስተጋባች
ስለ የተለያየ መንፈሳዊ ርዕሶች አንስታችሁ ስትከራከሩ ምንም የማይመስለን ምንም ደግሞ የማታመጡት ለዛ ነው ብዬ ነው የማስበው። ምንም አታመጡት። እንዳልኳችሁ አይ እናመጣለን እዚህ ጋር ተገኝ ተሳስተሃል ካላችሁ አይካን ግን ኖርኩበትና ብዙዎቹን ዶክትሪኖች ተደጋግሜ በቪዲዮ ለማለት ሞክሬያለሁ። ብዙዎቹን ዶክትሪኖች ሪዲፋይን እናርጋቸው፣ ግድ የላቸውም። መዳን ምንድን ነው? መጽደቅ ምንድን ነው? የሚመጣው ዓለም ምንድን ነው? ሰው ምንድን ነው? መጽሐፍ ቅዱሳዊ ማለት ነው። ሰው ምንድን ነው? ለምን ዓላማን የተፈጠር ነው? እግዚአብሔር ከኛ ምንድን ነው የሚፈልገው? በቃ በቸርነቱ በጸጋው ዳንን አይደለ? ግን ምንድን ነው እሱ ነገር ብለን ሪዲፋይን ማድረግ አለብን። ቸርች ምን ማለት ነው? ቤተ ክርስቲያን ምን ማለት ነው? መንፈስ ቅዱስ በሕዝቡ መካከል አለ ማለት ምን ማለት ነው? እግዚአብሔር እኮ ነው እሱ። ምን ማለት ነው እሱ? እነዚህን ነገሮች ሪዲፋይን ማድረግ በጣም አስፈላጊ ነው። አለበለዚያ ውሃን እንደ መውቀጥ ነው። ጉንጭ አልፋ ክርክር ላይ ነው የምንለው። እኔ ይህንን ነገር ማሰብ እንዲተሳነ እንላለሁ። ራስን መውደድ፣ ራስን አጡዞ ማየት የሌለ ግምት የ21ኛው ክፍለ ዘመን ቺፕ ሳይኮሎጂዎች አሉ። ለራስ ያለ ምልከታ በጣም በቃ ራሳችሁን አንዳንድ ጊዜ የራሳችሁን ምልከታ እስቲ ቁጭ ብላችሁ ሳሉት። በጣም ነው የሚያስፈራችሁ። ድንግጥ ነው የምትሉት። አንዳንዴ እንደው ነውራችንን በቃ ከነሱ ኮርጀናል እኮ። ዝም ብሎ ድመት መስታወት ቆማ በመስታወት ውስጥ አንበሳ ሲታያል ምናምን። ይሄ ሰልፍ ስቲም በጣም ከባድ ነው። ምናልባት በጣም በቃ እንደዚህ አይነት ነገሮች ስዕል ካስፈለገን የእግዚአብሔር ቃል ጋር እንደ መስታወት ሄደን ብናይ ጥሩ ነው። ምን አይነት ደቃቃ እንደሆነ፣ ምን አይነት ስግብግብ እንደሆነ፣ ምን አይነት ከኛ በላይ ንፋስ እንደምንል፣ ምን አይነት ከሌን ሳናጠፋ እንዴት እንቀመጣለን እንደምንል፣ ምን አይነት በአርጊመንት ሰበብ ልኩን አስገባሁት፣ ተናገርኩት፣ ጸጥ አሰኘሁት ምናምን እንደምንል እናያለን። ነውር፣ እሱም ደግሞ ይሄ የምናየው ነገር ነውር እንደሆነ እናያለን። እና ትንሽ ማሰብ ይፈልጋል። እውነትን የምንፈልግ ከሆነ ይሄ ረጃጅም አጥሮቻችን እግዚአብሔርን እንዳናይ ይከለክለናል ብዬ፣ የእግዚአብሔርን ሀሳብ እንዳንረዳ ይከለክሉናል ብዬ አንዱ ችግርም በሌላ ቪዲዮ ላይ ተናግሬያለሁ። ከዶክትሪኖቻችን ነው። ዶክትሪኖቻችንን እንደ ወርልድ ቪው ስላደረግን በዶክትሪኖቻችን ነው መጽሐፍ ቅዱስን የምናነበው። ስለዚህ በጣም በቃ ወደኛን የሚያደላው ካልቪኒስቱ ሁሉ ነገር ፕሪዲስታይን እንደሆነ ምናምን የሚነግረን የአንተን ኃላፊነት አፈርድ የሚያስግጦት በደንብ የሚያስ አርሜኒያኑ ደግሞ ሁል ጊዜ በስጋት እንድትኖር እንደው አንተም ከእግዚአብሔር ጋር እየለፋ የሆነ ነገር እንዳያስክ ምናምን የሚነግር እነዚህ አጥሮች በጣም ትልልቅ ናቸው ኢትዮጵያ ውስጥ። አሁን ደግሞ አሜሪካ፣ አውሮፓ ምናምን እኮ በቃ በጀምሩ በነው ጠፍተዋል። ኢኩሜኒዝም እየታሰበ ነው። ኢኩሜኒዝም በእርግጥ በሀገራችን ውስጥ በጣም መጥፎ ስም አለው፣ ግን ጥንቃቄ የሚያስፈልገውና ጥሩ ውይይት የሚፈልግ ነገር ነው። አጥርነት መቀነስ አለ። በኢኩሜኒዝም የሚያስፈራቸው የቤተ ክርስቲያን መሪዎችና እነዚህ ኃላፊዎች አንዱ ምንድነው? አጥሪያችሁን ቀንሱ። ይሄ 13፣ 14፣ 15 ደንብ ምናምን ያረከው ነገርን ቶ ሌላ ክርስቲያን ጋር የምትስማማበትን ነገር በደንብ ያዝ ለማለት ነው። ሜይን ነገሮች ብላክ ኤንድ ዋይት የተቀመጡትን ነገሮች እንጣል እያልኩ አይደለም። ስለዚህ እግዚአብሔር ከሕዝቡ የሚፈልገውን ነገር ለምንድን ነው ከእስራኤል ማንኮረጀው? መንፈስ ቅዱስ ከኛ ጋር ነው። የእግዚአብሔር ቃል ከኛ ጋር ነው። ጌታችን ኢየሱስ ክርስቶስ እንደ ተስፋ ቃሉ ከኛ ጋር ነው እስከ ዓለም ፍጻሜ። እና እሱ እንደ ናሙና ለትምህርታችን ያጻፈኑን ነገሮች ለምንድን ነው ማንኮረጀው? ከዛ ምሳሌ ከጥፋታቸው ይሄ ነገር ቅጣት ያመጣል ብሎ መተው፣ ከልማታቸው ይሄ ነገር እግዚአብሔርን መታዘዝ እንዲህ አይነት ውጤት ያመጣል ብለን ማድረግ። ለምን ወደዛ አንሄድም? ተባረኩልኝ።